ሰላም ጤና ይስጥልኝ እንደምንቆያችሁ ውድ አድማጮቻችን ይህ ፋስ ስፖርት ቲዩብ ነው። ቼልሲን የተመለከቱ ወቅታዊና አዳዲስ መረጃዎችን አጠራ አድርጌ የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ለቼልሲ ለመጫወት የተስማማው የክሪስታል ፓላሱ አስደናቂ የመሃል ተከላካይ ማክሰንስ ላክሮሃ የሕክምና ምርመራውን በተሳካ ሁኔታ አጠናቋል። ፊርማውን በይፋ ለቼልሲ ያኖራል ተብሎ ይጠበቃል። የማክሰንስ ላክሮሃ ለቼልሲ መፈረም የቼልሲን የተከላካይ ክፍል እንደ ብረት ያጠነክረዋል እየተባለ ነው። በርካታ የስፖርት ተንታኞችም ይህንኑ እያረጋገጡ ነው። ለመሆኑ የማክሰንስ ላክሮሃ ለቼልሲ መፈረም የቼልሲን የተከላካይ ክፍል በምን መልኩ ይለውጠዋል የሚለውን ጉዳይ እንመለከታለን። የፈረንሳዩ ኃያል ክለብና የወቅቱ የአውሮፓ ሻምፒየንስ ሊግ አሸናፊው ፓሪስ ሰን ጀርመን ወይም ደግሞ ፒኤስጂ ኤንዞ ፈርናንዴዝን የማስፈረም ፍላጎት እንዳለው እየተገለጸ ይገኛል። ቼልሲ ምናልባትም አሁን ከያዘው ከፍተኛ የዋጋ ሁኔታ ትንሽ ቀነስ የሚያደርግ ከሆነ ልጁን ለማስፈረም እንደማያመነታ እየተገለጸ ይገኛል። ይህንንም ጉዳይ እንደዚሁ የምንመለከት ይሆናል። ሞርጋን ሮጀርስን በውድ ዋጋ ለቼልሲ የሸጠው የእንግሊዙ ክለብ አስቶን ቪላ ኒኮላስ ጃክሰንን የማስፈረም ከፍተኛ ፍላጎት እንዳለው እየተገለጸ ይገኛል። ኒኮላስ ጃክሰንን ለማስፈረም ከቼልሲ ጋር ቀጥተኛ ውይይትና ድርድር መጀመሩ ይፋ ሆኗል። ኒኮላስ ጃክሰን አጠቃላይ ማርኬቱ ላይ ያለው ዋጋ እስከ 65 ሚሊዮን ፓውንድ እንደሆነ እየተገለጸ ይገኛል። አስቶን ቪላ ይህንን ያህል ገንዘብ ለመክፈል ፈቃደኝነቱን እያሳየ ይገኛል እየተባለ ይገኛል። ቼልሲ እስከ 80 ሚሊዮን ፓውንድ ጠይቆበታል። የኒኮላስ ጃክሰንን ዝውውር እንደዚሁ እንመለከታለን። በፋብሪጋዝ እየሰለጠነ የሚገኘው የጣሊያኑ ክለብ ኮሞ ቻሎባህን ለማስፈረም የተሻሻለ ዋጋ በድጋሚ አቅርቧል። 25 ሚሊዮን ፓውንድ ለቼልሲ እንደዚሁም 5 ሚሊዮን ፓውንድ ደግሞ እንደ ብቃቱ እየታየ የሚጨመር አጠቃላይ 30 ሚሊዮን ፓውንድ የሚገመት ፓኬጅ ለቼልሲ አቅርቧል። ቼልሲም ጉዳዩን እያጤነበት እንደሆነ እየተገለጸ ይገኛል። ስለዚህም ዝውውር እንደዚሁ የማጋራችሁ መረጃ ይኖራል። እነዚህንና ሌሎች ቼልሲን የተመለከቱ መረጃዎችን እንደ የቅደም ተከተላቸው የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። በቅድሚያ የማክሰንስ ላክሮሃን ዝውውር እንመልከት። ቼልሲ በ52 ሚሊዮን ፓውንድ ከክሪስታል ፓላስ ያስፈረመው አስደናቂው የፓላሱ ተከላካይ ማክሰንስ ላክሮሃ የሕክምና ምርመራውን በተሳካ ሁኔታ አጠናቋል። ከጥቂት ጊዜ በኋላ ፊርማውን በይፋ ለቼልሲ ያኖራል ተብሎ ይጠበቃል። ቼልሲ ለዚህ ተጫዋች 52 ሚሊዮን ፓውንድ አውጥቷል። ልጁ ገና 26 ዓመቱ ነው። የመሃል ተከላካይ ነው። ባለፈው ዓመትም በክሪስታል ፓላስ ቤት አስደናቂ ብቃታቸውን ካሳዩ ተጫዋቾች መካከል አንዱ ነው። በክሪስታል ፓላስ ብቻ አይደለም፣ በእንግሊዝ ፕሪሚየር ሊግ ጠንካራ የመከላከል ብቃት ካላቸው ተከላካዮች መካከል አንዱ እንደሆነ ይታወቃል። ይህ እንግዲህ አስደናቂው የ26 ዓመቱ ተከላካይ የሕክምና ምርመራውን በተሳካ ሁኔታ አጠናቆ ፊርማውን በይፋ ለማኖር ተዘጋጅቷል። የዚህ ተጫዋች ለቼልሲ መፈረም የቼልሲን የተከላካይ ክፍል እንደ ብረት ሊያጠነክረው እንደሚችል ነው በርካታ የስፖርት ተንታኞች እየገለጹ የሚገኙት። የቢቢሲ የስፖርት ተንታኞች እንደዚሁም የስካይ ስፖርት የዘሰን ሌሎችም ታላላቅ የስፖርት በዛ ውስጥ ጽሁፎቻቸውን የሚያቀርቡ በርካታ የስፖርት ተንታኞች እንደገለጹት ከሆነ ቼልሲ በሚቀጥለው ዓመት እጅግ አስፈሪና ቀጥተኛ ለዋንጫ የሚፎካከር ቲም እንደሚሆን ምንም ጥርጥር የለውም እያሉ ይገኛሉ። በተለይ ማክሰንስ ላክሮሃ ብዙ ጊዜ የጉዳት ዜና የለበትም። ካደረጋቸው አጠቃላይ ባለፈው ዓመት ብቻ እስከ 35 ያህል ጨዋታዎችን በቋሚነት መሰለፍ ችሏል። ይህም የጉዳቱ መጠን ዝቅ ያለና የጉዳት ታሪክ እንደሌለው የሚያመለክት ነው ማለት ነው። ቼልሲ እንግዲህ ይህንን ተጫዋች ማስፈረሙን ተከትሎ የተከላካይ ክፍሉ በእጅጉ እየጠነከረ ይመጣል። ምክንያቱም ካጠገቡ እነ ኮልዊል ይገኛሉ። በግራ በኩል ሃቶ አለ፣ እንደዚሁም ጀምስ አለ። ስለዚህ የነዚህ ተጫዋቾች ውህደት የሚኖር ከሆነ ቼልሲ በእንግሊዝ ፕሪሚየር ሊግ በሚቀጥሉ ዓመት ጠንካራ ተከላካይ ካላቸው ክለቦች መካከል አንዱ እንደሚሆን ነው በርካታ የስፖርት ተንታኞች እየገለጹ የሚገኙት። አምና ቼልሲ በጣም ሲታማበት የነበረና ብዙ ጎሎችን ሲቆጠርበት የነበረው በቼልሲ የተከላካይ ድክመት እንደነበረ ይታወቃል። ለምሳሌ የቼልሲ ዋነኛ ተከላካይ የነበሩት እነ አክሰል ዲሳሲ፣ እነ ቻሎባ፣ እነ ባዲያሽሌ አሁን ላይ በቼልሲ ቤት የሉም። በተቃራኒው ደግሞ ቼልሲ በእንግሊዝ ፕሪሚየር ሊግ አሉ የተባሉ ተከላካዮችን እያስመጣ ይገኛል። ጀምስ ከዚህ በፊት የምናውቀው ብቃት ላይ ነው። ላክሮሃ መቀላቀሉ ይበልጥ የቼልሲን የተከላካይ ክፍል በእጅጉ ከፍ እንደሚያደርገው ነው የተገለጸ የሚገኘው። ሃቶ፣ ኮልዊል፣ ላክሮስ፣ ጀምስ እንደዚሁ የቼልሲን የተከላካይ ክፍል በሚገባ
በሚገባ በመምራት በሚቀጥለው ዓመት እጅግ አስደናቂ የተከላካይ ክፍል ይዞ እንደሚቀርብ ነው የተገለጸ የሚገኘው። መሀል ላይ ያለው የቼልሲ መሀል ላይ የሚናቅ አይደለም። ኢንዞ ፈርናንዴዝ ሊኖር ይችላል። ምናልባትም ወደ ሌላ ክለብ የማይዘዋወር ከሆነ ሞሰስ ካይሴዶ አለ። ስለዚህ መሀሉ የተረጋጋ እንደሚሆን ምንም ጥርጥር የለውም። ፊት መስመር ላይ እንደዚሁ ሮጀርስ አለ፣ ፓልመር እንደዚሁም ስቲቫ ዊሊያን፣ ከፊት ለፊት ፔድሮ አለ። እነዚህ ተጫዋቾች እንግዲህ የቼልሲ አዲሱ አሰልጣኝ ዣቪ አሎንሶ የሚያዋህዳቸው ከሆነ ቼልሲ በሚቀጥለው ዓመት ለዋንጫ የመፎካከሩ ነገር ሳይታለም የተፈታ ሀቅ እንደሚሆን እርግጥ ነው። ቼልሲ በሚቀጥለው ዓመት የአውሮፓ ሻምፒየንስ ሊግ ላይ አይሳተፍም። ይህም በመሆኑ እንግዲህ ቼልሲ በእንግሊዝ ፕሪሚየር ሊግ ከአርሰናል፣ ከሊቨርፑል፣ ከማንቸስተር ሲቲ እጅግ ጠንካራ ፉክክር በማድረግ ፕሪሚየር ሊጉን ለማንሳት ይታገላል ተብሎ ይጠበቃል። ወደ ሌላኛው ዘገባ ስንሸጋገር ኒኮላስ ጃክሰንን የተመለከተ ዘገባ እናገኛለን። ሞርጋን ሮጀርስን በ117 ሚሊዮን ፓውንድ ለቼልሲ የሸጠው የእንግሊዙ ሌላኛው ክለብ አስቶን ቪላ ኒኮላስ ጃክሰንን ለማስፈረም ከቼልሲ ጋር ቀጥተኛ ድርድርና ውይይት እያደረገ እንደሆነ እየተገለጸ ይገኛል። አስቶን ቪላ ከሞርጋን ሮጀርስን ለቼልሲ ሽጧል። እንደዚሁም በተቃራኒው አሌሃንድሮ ጋርናቾን እንደዚሁ ቼልሲ ለአስቶን ቪላ ሽጦለታል። ስለዚህ በቼልሲና በአስቶን ቪላ መካከል ያለው መናበብና ይሄ የስፖርት ዳይሬክተሮች የሚያደርጉት ውይይትና ግንኙነት እጅግ መልካም በመሆኑ አሁን ደግሞ እንደዚሁ አስቶን ቪላዎች የቼልሲውን አጥቂ ኒኮላስ ጃክሰንን ለማስፈረም ከፍተኛ ፍላጎት እንዳላቸውና ከቼልሲ ጋር እንደዚሁ ውይይት መጀመራቸው ታውቋል። አሁን ላይ እንግዲህ አስቶን ቪላና ቼልሲ ባላቸው ቅርበት ምክንያት ኒኮላስ ጃክሰንን እንደዚሁ ቪላዎች የማስፈረም እድላቸው ከፍተኛ እንደሆነ ነው እየተገለጸ የሚገኘው። አስቶን ቪላዎች ለጃክሰን እስከ 65 ሚሊዮን ፓውንድ ለመክፈል ከቼልሲ ጋር ውይይት እያደረጉ እንደሆነ ታውቋል። ቼልሲ ለዚህ ተጫዋች ከ75 እስከ 80 ሚሊዮን ፓውንድ ያህል ይፈልጋል። ነገር ግን በማርኬት ያለው ዋጋ ወይም ደግሞ አጠቃላይ የልጁ ዋጋ ከ65 እስከ 70 ሚሊዮን ፓውንድ በመሆኑ ቼልሲም ያንን በመገንዘብ ለአስቶን ቪላ ሊሸጥ የሚችልበት እድል ከፍተኛ እንደሆነ ነው የተገለጸው። አስቶን ቪላዎች 65 ሚሊዮን ፓውንድ ለቼልሲ ማቅረባቸው ነው የተገለጸው። ቼልሲ ምናልባትም አስቶን ቪላ እስከ 70 የሚሄድለት ከሆነ ኒኮላስ ጃክሰንን ለመሸጥ አይኑን እንደማያሽ ነው የተገለጸ የሚገኘው። ምክንያቱም በሚቀጥለው ዓመት ኒኮላስ ጃክሰን በቼልሲ ቤት በቋሚነት የመሰለፍ እድሉ ዝቅተኛ ነው የሚሆነው። ምክንያቱም ፊት መስመር ላይ እነ ጃኦ ፔድሮ አሉ። እንደዚሁም የቼልሲ የአታኪንግ ሚድፊልደር የምንላቸው እነ ሮጀርስ እነ ፓልመር እነ ስቲቭ አኦሜ ማጥቃት ባህሪ ያላቸው በመሆኑ በቋሚነት በመሰለፍ ረገድ ከኒኮላስ ጃክሰን የተሻለ እድል ይኖራቸዋል። ስለዚህ ጃክሰን ሌላ ክለብ ሄዶም በቋሚነት የመሰለፍ ፍላጎት ስለሚኖረው እንደዚሁም የቼልሲ ኃላፊዎችም ልጁን በቼልሲ ማቆየታቸው ወይም ደግሞ በተቀያሪ ወንበር ላይ እንዲቆይ የሚያደርጉት ከሆነ የልጁ የሽያጭ ዋጋ እየወረደ ስለሚመጣ አሁኑኑ እንግዲህ 65 ሚሊዮን ፓውንድ እስከ 70 አስቶን ቪላ የሚያቀርብ ከሆነ ለመሸጥ እንደማያመነቱ ተገልጿል። ውይይታቸው ቀጥሏል። እንግዲህ በቀናት ውስጥ እንግዲህ የዚህ የኒኮላስ ጃክሰን የዝውውር ሁኔታ ይፋ ይሆናል ተብሎ ይጠበቃል። ወደ ሌላኛው ዘገባ ስንሸጋገር ኢንዞ ፈርናንዴዝን የተመለከተ ዘገባ እናገኛለን። የፈረንሳዩ ኃያል ክለብ ፓሪስ ሰን ጀርመን ኢንዞ ፈርናንዴዝን የማስፈረም ፍላጎት እንዳለው እየተገለጸ ይገኛል። ቼልሲ እስከ 102 ሚሊዮን ፓውንድ ያህል የኢንዞ ፈርናንዴዝን ዋጋ ዝቅ የሚያደርግ ከሆነ ፓሪስ ሰን ጀርመኖች ኢንዞ ፈርናንዴዝን ለማስፈረም ዝግጁ መሆናቸው ነው የተገለጸው። ቼልሲ 140 ሚሊዮን ፓውንድ ያህል ለዚህ ልጅ መድቦበታል። ነገር ግን ይህን ያህል ገንዘብ ለመክፈል የትኛውን ክለብ አሁን ላይ ፈቃደኛ አልሆነም። ነገር ግን ፓሪስ ሰን ጀርመኖች ፍላጎት በማሳየት ከቼልሲ የልጁን ዋጋ በማስቀነስ ለመውሰድ እንዳሰቡ ተገልጿል። ከ100 እስከ 105 ሚሊዮን ፓውንድ ቼልሲ በዚህ ዋጋ የሚስማማ ከሆነ ፓሪስ ሰን ጀርመን ኢንዞ ፈርናንዴዝን ለማስፈረም ከፍተኛ ፍላጎት እንዳለው ነው የተገለጸ የሚገኘው። ቼልሲ እንግዲህ እስከ 140 ሚሊዮን ፓውንድ ለጥፎበታል። ከዛ ውጪ አይሆንም፣ በሚቀጥሉ ዓመት ከኔው ጋር ይቆያል የሚል ሐሳብ አለው። ነገር ግን ድርድሮችና ውይይቶች የሚቀጥሉ ከሆነ ምናልባትም ፓሪስ ሰን ጀርመኖች እስከ 110 ሚሊዮን ፓውንድ ያህል የሚያቀርቡ ከሆነ ቼልሲ ኢንዞ ፈርናንዴዝን ሊሸጥ የሚችልበት እድል እንዳለ ነው እየተገለጸ የሚገኘው። አሁን ላይ እንግዲህ ቼልሲ የሱን ቦታ ለመተካት በሚል
የበርንማውዙን አስደናቂ አማካይ ለማስፈረም ጥረት እያደረገ ይገኛል። በተለይ የበርንማውዙ ተጫዋች የዝውውር ሁኔታ የሚሳካ ከሆነ ቼልሲ ኢንዞ ፈርናንዴዝን የሚሸጥበት እድል ከፍተኛ ሊሆን እንደሚችል ነው የተገለጸ የሚገኘው። ወደ ሌላኛው ዘገባ ስንሸጋገር ቻሎባህን የተመለከተ ዘገባ እናገኛለን። የጣሊያኑ በፋብሪጋዝ እየሰለጠነ የሚገኘው የጣሊያኑ ክለብ ኮሞ ቻሎባህን ለማስፈረም የተሻሻለ ዋጋ ማቅረብ ችሏል። ከዚህ በፊት 20 ሚሊዮን ፓውንድ ያህል አቅርቦ ቼልሲ ውድቅ አድርጎበት ነበረ። ነገር ግን አሁን እንደዚሁ እንትኑን በማሻሻል ያቀረበውን ዋጋ በማሻሻል 25 ሚሊዮን ፓውንድ በካሽ የሚከፈል እንደዚሁም ደግሞ 5 ሚሊዮን ፓውንድ እየታየ የሚጨመር በአጠቃላይ 30 ሚሊዮን ፓውንድ የሚገመት ፓኬጅ ለቼልሲ እንዳቀረበ ነው የተገለጸው። ቼልሲ ለቻሎባ ዝውውር እስካሁን ባለው ሁኔታ ከ35 እስከ 40 ሚሊዮን ፓውንድ እንደሚፈልግ ነው የተገለጸው። ኮሞ እንግዲህ እየተቃረበ ይገኛል። በፋብሪጋስ የሚሰለጥነው ኮሞ ቻሎባህን ለማስፈረም ከፍተኛ ፍላጎት አለው። ከዚህ በፊት ተደጋጋሚ ጥያቄ ለቼልሲ እያቀረበ ይገኛል። ፋብሪጋስ ቻሎባህን የሆነ ተሰጥኦ የሆነ ብቃት አይቶበታል። ለዛም ነው እንግዲህ በተደጋጋሚ ቼልሲን እየጠየቁ የሚገኙት። እንግዲህ አሁን ላይ ቼልሲ ማክሰንስ ላስሮሃ ማስፈረሙን ተከትሎ በተከላካይ ክፍል ብዙም የማይቸገር በመሆኑ ቻሎባህን ለመሸጥ አያቅማማም ነው የተባለው። ምናልባትም ኮሞ ልጁን ቻሎባህን የማስፈረም ከፍተኛ እድል እንዳለው የተገለጸ ይገኛል። ምክንያቱም እስከ 30 ሚሊዮን ፓውንድ በማቅረባቸው ቼልሲ እንግዲህ ይህንን ዝውውር በእጅጉ እያጤነውና ዝውውሩን በተመለከተ ውይይት እያደረጉበት እንደሆነ ነው የተገለጸው። ያም ሆነ ቻሎባ ወደ ኮሞ የማቅናቱ እድል ከፍተኛ እንደሆነ ነው የተገለጸ የሚገኘው። በአጠቃላይ እንግዲህ ቼልሲን በተመለከተ የተሰሙ ዋና ዋና መረጃዎች እነዚህ ነበሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ